የመጨረሻ ማስጠንቀቂያ ማለት ነው። መወዳደር ተገቢ አይደለም። ገባ? የመጨረሻ ማስጠንቀቂያ ነው እየሰጠሁህ ያለሁት። እቺ ልጅ ተሳስተህ ቀና ብለህ ብታያት ማለት ነው ጌታን ነው ብለህ ቀና ብለህ እንኳን ብታያት ከኔ ጋር የመጨረሻችን ይሆናል። እሺ የሰማህ ነው አይደል? እስከ ዛሬ ድረስ ታግሻለሁ። አሁን አልወጣም። ማን እንደሚያስወጣኝ ያለው እኔ አስወጣለሁ። ለእሱ ችግር የለብኝም እኮ አብራ ቢያለ ልቀቅ። እሺ ታዲያ ከሱ ጋር ምን ልናፋ ቢል ነው? እኔ ለእሱ አንሺ ነው እንዴ? ለአንተ አንሺ ነው እንዴ? ዝም ያልኩህ አንዴ እሷ ነው ለአንተ አንሺ እኮ ዝም ያልኩህ ማስወጣት አለብህ። እኔ ሳይ እንዴት እሷ ነው እኔ የፈለኩት እሷ ነው። ልጣልሽው ለቀኝ አውራኝ አብራ ውጣ እያልኩህ ነው። ኤፍሬም አልወጣም ውጣልኝ። አልወጣም ለምን ነው ትወጣለህ? አልወጣም። ምን የምትሰራው ነገር አለ እዚህ ጋር? አንቺን ይዤሽ ነው የምወጣው። ከዛስ ወዴት? መስሉን ነው ያለው። እኔ ደግሞ ወንድም ጋር ነው የምፈልገው። ካንተ ጋር መሄድ አልፈልግም። እንዴ ወይ ሄድሽ አማኑኤል ምናምን ሄድለት ፈቃደኛ ሳልሆን እዛ ለመውጣት ማሳበቅ አልፈቅድም እያልኩ ነው። ያለ ፈቃድ ተወስደኝ ነው ያለው። ምንም ነገር ሳይበጠበጥ በሰላማዊ መንገድ ብትሄድ ይሻላል። ከዚህ በኋላ ነገር ያለው የመጨረሻችን ነው የሚሆነው ብዬ ከዚህ በላይ ምንም አይበጠበጥ የመጨረሻችን ነው የሚሆነው። ስለዚህ አሁን በሰላም ውጣ። ከዚህ በላይ ምንም አይበጠበጥ። አብርሃም ልቀቀኝ። ሳነከኛው ነኝ። አልወጣም። ውጣልኝ ያለው ኤፍሬም መመካለሁ። ውጣልኝ ያለው አልወጣም። ተሸከመ እንደምታስወጣኝ ይስተያለሁ እንዴ? አልወጣም። አብርሃም ልቀቀኝ። ሳነከኛው ነኝ። ምንድነው አለካ እኮ ሳነከኛው ነኝ። ምንድነው ፈልገህ? አልወጣም። እሷን ይዤ ነው የምወጣው። ለምን ወጣው? እሷን ይዤ ነው የምወጣው። ያን ልጅ አብርሃም ልቀቀኝ። አልወጣም። በሩዙ ጋር አልወጣም። አልወጣም። ሲጀመር አንተ ትናንትና ላወቅሃት ልጅ እኔን ታስወጣለህ እንዴ? ትናንትና ላወቅሃት ትናንትና ነው እኮ የመጣችው። እኔ እኮ አብሬ ነበር የኖርኩት። ቢገባት ኖሮ እኔ እንደዚህ ሆንኩት ለአንተ ብዬ ነበር። እሺ አልገባህም። ስለዚህ ልቀቀኝ በእናትህ። ቢንጣው ቶሎ በል። ትበልጣለች። አሁን ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰለቀኝ አውራኝ እኮ ቀጥል